ሰው ሁሉ መንግስተ ሰማያት እንዲገባ ተፈቅዷል እንጂ ሰው ሁሉ ጤና እንዲኖረው ያላችሁ መጽሐፍ ቅዱስ ማለት ሰው ሁሉ ይፈወሳል እንዴ? እንዲያ ከሆነ እግዚአብሔር ተመልከቱ። ጋኔን ትዳር እምቢ ብሎኝ አባቴ ገርግር አለብሽ ትዳር እምቢ ብሎኝ አይነ ጥላ አለብሽ በጊዜ ብታገቡ ይሻላችኋል ገርግር እያላችሁ የምትጃጃሉ። እኔ እውነቴን ነው። ቀድሞም ቢብዛችሁ ውስጥ ሚስትሉ ኑራችሁ እድሜያችሁ አለፍ ሲል ገርግር ይህ ነውር ነው በእውነቱ። ጋኔን የለባችሁም። ራሳችሁ ጋኔን እንዳትሆኑ ልቅ እኔ ጋኔን አለብኝ አትበሉ። አዛኘን ቆይ ልንገራችሁ። ክርስቲያን ጋኔን አለብኝ አይደል? አነ ዘክርስቶስ እኔ ክርስቶስ ነኝ በሉ እስቲ በሉላችሁ። ክርስቶስ ባለበት ሰይጣን አለ? ጋኔን አለብኝ ብላችሁ እንዴት ራሳችሁን እጅ ትሰጣላችሁ? ለሰይጣን ራሳችሁን ትሸጣላችሁ እንዴ? ስለዚህ እግዚአብሔር ቤተሰቦች ልብ ሊኖረን ይገባል።